በየቀኑ የምትጠጪው ጠዋት የሚያነቃሽ የቡና ሲኒ የውበትሽ ትልቁ ሚስጥር ሊሆን እንደሚችል ብነግርሽስ? አዎ፣ ትክክለኛውን አጠቃቀም ካወቅሽበት ቡና ቆዳሽን በድንገት የሚያደርግ የተፈጥሮ ተአምር አለው። ነገር ግን በተሳሳተ መንገድ ከተጠቀምሽበት ቆዳሽን ማደብዘዝ ብቻ ሳይሆን የከፋ ጉዳትም ያደርሳል። በዚህ ቪዲዮ ቡናን በመጠቀም እንዴት ሙሉ በሙሉ ግሎ አፕ ማድረግ እንደምትችይና ብዙ ሴቶች የሚያደርጓቸውን ትልልቅ ስህተቶች ደረጃ በደረጃ እንመለከታለን። ሰላም የቻናሌ ቤተሰቦች፣ ወደ ዛሬው በጣም አሳታፊና አስደሳች ቪዲዮ እንኳን በደህና መጣችሁ። ቡና መጠጣት ብቻ ሳይሆን ለቆዳችን የሚሰጣቸውን ድንቅ ጥቅሞች ዛሬ በዝርዝር እናያለን። ነገር ግን አንድ እውነት እንነጋገር፣ ቡና የቆንጆ ቆዳ እንክብካቤ አካል እንጂ በአንድ ቀን ውስጥ ተአምር የሚሰራ አስማት አይደለም። ትክክለኛውን ሳይንሳዊ መንገድ ተከትለን ውጤቱን ማየት በጣም አስገራሚ ነው። ለዚህ ውበትሽን የሚቀይር ጉዞ ዝግጁ ከሆንሽ ላይክ አድርገሽ እስከ መጨረሻው አብረሽኝ ቆይ። አንደኛው የቡና ሚስጥራዊ ኃይል አንቲ ኦክሲዳንት። በመጀመሪያ ደረጃ ቡና ለቆዳችን ለምን ይሆን እንደዚህ ልዩ የሆነው? ምክንያቱም ቡና በአንቲ ኦክሲዳንት እጅግ በጣም የበለጸገ ነው። እነዚህ አንቲ ኦክሲዳንትስ ማለት ቆዳችን ከፀሐይ ጨረር፣ ከብክለትና ከእድሜ መግፋት ምልክቶች የሚጠብቁን የቆዳችን ጠባቂዎች ናቸው። ቡናን በጥበብ ስንጠቀመው ቆዳችን እንዳይሸበሸብና ወጣት ሆኖ እንዲቆይ ያደርጋል። የደበዘዘ ቆዳን የማንቃትና ፈጣን ብሩህነትን ይሰጣል። ሁለተኛ የ5 ደቂቃ የቡና ስክራፕ። አሁን ደግሞ ወደ አሳታፊው ክፍል መተናል። በቤትሽ ውስጥ በቀላሉ የምታዘጋጂው ውድ ከሆኑ የውበት ሳሎን ስክራፖች የሚበልጥ የቡና ስክራፕ አብረን እንሰራለን። የሚያስፈልጉሽ ግብአቶች 2 ማንኪያ የተፈጨ ቡና፣ 1 ማንኪያ ማር፣ 1 ማንኪያ እርጎ። አጠቃቀሙን እነዚህን ሶስቱን አቀላቅለሽ ለስላሳ በሆነ የእጅ እንቅስቃሴ ከ30 እስከ 60 ሰከንድ ብቻ ፊትሽን ቀስ ብለሽ እሹ። ከዚያም በለስላሳ እና ደስ በሚል ውሃ ታጠቢ። ትልቅ ማስጠንቀቂያ፣ ስክራፑን በሳምንት ከ1 እስከ 2 ጊዜ በላይ አትጠቀሚው። በጣም አጥብቀሽ ካሸሹ ቆዳሽን ሊያስቆስለው ስለሚችል በጥንቃቄ ተቀቢ። እንዲሁም ቆዳሽ ሴንሲቲቭ ከሆነ በመጀመሪያ እጅሽ ወይም ጆሮሽ ስር ሞክሪው። ሶስተኛ የአይን ስር እብጠትና ጥቁረት መፍትሄ። በጠዋት ስትነሺ የአይንሽ ስር አብጦ አግኝተሹ ታውቂያለሽ? የቡና ዋና አካል የሆነው ካፊን እብጠትን ወዲያውኑ የመቀነስ ኃይል አለው። ካፊን የደም ስሮችን በማጥበብ የአይን ስር እብጠትን እና የድካም ስሜትን ለጊዜው ያጠፋል። ነገር ግን ተጠንቀቂ፣ የተፈጨውን የቡና ስክራፕ በጭራሽ በአይንሽ ዙሪያ እንዳትቀቢ። የአይንሽ ዙሪያ ቆዳ በጣም ቀጭን ስለሆነ ይጎዳል። ይልቁንም የካፊን ውህድ ያላቸው አይነት ክሬሞች፣ አይ ክሬምስ በመጠቀም ወይም የተቀቀለ እና የቀዘቀዘ የቡና ቦርሳ ወይም ኮፊ ባግ፣ ልክ እንደ ሻይ አይነት ማለት ነው፣ ቲባግ እንደሚባለው እነሱን አይንሽ ስር ማድረግ ትችያለሽ። አራተኛ ወርቃማው ህግ ቡናና ውሃ። ይህ አብዛኛው ሰው የሚረሳው ግን እጅግ በጣም ወሳኝ ሚስጥር ነው። ቡና የተፈጥሮ ዱሬቲክ ነው፣ ማለትም ከሰውነታችን ውሃን እንዲወጣ ያደርጋል። ቡና ጠጥተሽ በጣም በቂ ውሃ ካልጠጣሽ ቆዳሽ ድርቅ ይላል። የደረቀ ቆዳ ደግሞ ግሎ አፕ ማድረጉ ቀርቶ የደበዘዘና ያረጀ ይመስላል። ህጉ በጣም ቀላል ነው። ለእያንዳንዱ 1 ሲኒ ቡና ተጨማሪ 1 ትልቅ ብርጭቆ ውሃ ጠጪ። ይህ የቆዳሽን እርጥበት ይጠብቃል። አምስተኛ ግሎ አፕሽን የሚያበላሹ 4 የቡና ስህተቶች። እነዚህ 4 ስህተቶች የምታደርጊ ከሆነ ቡና ለውበትሽ ሳይሆን ለጉዳትሽ እየሆነ ነው። ስኳር የበዛበት ቡና መጠጣት። ስኳር የቆዳችንን ኮላጅን በመስበር ለቀደመ መጨማደድና ለቡግር ይዳርገናል። ምሽት ላይ ቡና መጠጣት እንቅልፍሽን ያበላሸዋል። እንቅልፍ ከሌለ ደግሞ ምንም አይነት ግሎ አፕ አይኖርሽም። ስክራፕን በኃይል ማሸት ቆዳሽን
በማስቆጣት ለብጉርና ለጠባሳ ያጋልጣል። ቡና ብቻ ተአምር እንደሚያመጣ ማሰብ። ቡና ረዳት እንጂ የጤናማ ህይወት ምትክ አይደለም። እውነተኛው የግሎ አፕ ቀመር። እውነተኛ ግሎ አፕ ማለት ውጫዊ የተቀባነው ነገር ብቻ ሳይሆን ከውስጣችን የሚመጣ ጤና ነው። ይህንን የየቀኑ የግሎ አፕ ቀመር ያዢ። ቡናን በመጠን ጠጪ፣ ቢያንስ በቀን ከ1 እስከ 2 ሲኒ ብቻ። በቂ ውሃ በየቀኑ ጠጪ። አትክልትና ፍራፍሬ የበዛበት ጤናማ ምግብ ተመገቢ። በየቀኑ ከ7 እስከ 9 ሰዓት ጥልቅ እንቅልፍም ተኚ። ከቤት ስትወጪ በየቀኑ ሰንስክሪን ተጠቀሚ። የሰውነት እንቅስቃሴ ወይም ስፖርት ስሪ። እነዚህን ከተገበርሽ ቆዳሽ ብቻ ሳይሆን ሙሉ ማንነትሽ ያበራል። የዛሬው ቪዲዮ ከተመቻችሁና ጠቃሚ መረጃ ካገኛችሁበት አሁኑኑ ላይክ ማድረጋችሁን አትርሱ። ለምትወዷቸውም ሼር አድርጉላቸው። ለተጨማሪ የውበት የግሎ አፕና የራስ እንክብካቤ ሰልፍ ኬር ሚስጥሮች ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እስኪ በኮሜንት ንገሩኝ፣ እናንተ ቡናን እንዴት ነው የምትጠቀሙት? የምትወዱትን በቀን ስንት ሲኒ ትጠጣላችሁ? እስከሚቀጥለው ቪዲዮ ድረስ ራሳችሁን ውደዱ፣ ራሳችሁን ጠብቁ። ቻው።